ኢትዮጵያ የገጠር ስልጣኔ ፋና ወጊና የደርግ ዘመን ሞዴል መንደር የነበረችው የትኖራ ቀበሌን የተወሰነ ልበላችሁ። ይህ የሆነው በደርግ ዘመነ መንግስት የነበረውን የትኖራ ቀበሌ ታሪካዊ ፋይዳና አካባቢው የነበረውን ዘመናዊነት የሚዘክር መረጃ ይዤላችሁ ቀርብ ያለው። ሰላም ተመልካቾቼ እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። ኢትዮጵያ የግብርና ታሪክ ውስጥ ስሟ በጉልህ የሚነሳው የትኖራ ቀበሌ በምስራቅ ጎጃም ዞን በደጀን ወረዳ የምትገኘው ይህች ቀበሌ በደርግ ዘመን የነበረውን የሶሻሊስት ግብርና ስኬታማነትና ተምሳሌት ተደርጋ ትወሰድ ነበር። የትኖራን ቀበሌ ስምና ዝና ስናነሳ ደግሞ የአንድን ሰው ስም መዘንጋት አይቻልም። የለውጥ አራማጁና የወቅቱ ሊቀመንበር አቶ እንዳይላሉ መኮንን በደርግ ዘመነ መንግስት የትኖራ ቀበሌ ሊቀመንበር በመሆን አካባቢውን የመሩ ጀግናና ስልታዊ የአመራር ጥበብን የተላበሱ የቀበሌው አርሶ አደሮች በአገር አቀፍ ደረጃ እንዲታወቁና የትኖራ ቀበሌን ምርታማነት ማሳደግ ችለው የነበሩ ታላቅ ሰው ነበሩ። እርሳቸው ከነበራቸው ቁርጠኝነትና የማስተባበር ብቃት የተነሳ የትኖራ ከቀበሌነት አልፋ በአገር አቀፍ ደረጃ በገበሬዎች ህብረት ስራ አማካኝነት መነጋገሪያ እንድትሆን ያስቻሉ መሪ ነበሩ። በወቅቱ ለነበሩ ሞዴል አርሶ አደሮች እንደ አባትና እንደ መሪም ይታዩ ነበር። አቶ እንዳይላሉ መኮንን የትኖራ ለደርግ መንግስት የፖሊሶች ማሳያ የነበረች፣ በዚህም የተነሳ የቀድሞው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አካባቢውን ደጋግመው የጎበኟትና ለዚህም ምክንያታቸው የገበሬዎች ህብረት ስራ ማህበር ያለውን ውጤታማነት ለመመልከት የሰፈራና የመንደር ምስረታ እንዴት ስኬታማ እንደሆነ ለመገምገምና ለሌሎቹ ተሞክሮ ለማብሰር ከአርሶ አደሩ ጋር በቀጥታ ለመገናኘት ነበር። በጎጃም ምድር ዘመናዊነት ቀድሞ ከታየባቸው የገጠር ቀበሌዎች አንዷ የነበረችውና በወቅቱ የነበሩ ዋና ዋና ስኬቶችም አንደኛ የመጀመሪያው የገበሬዎች የህብረት ስራ ማህበር በሀገሪቱ ካሉ ማህበራት በስፋቱና በውጤታማነቱ ተወዳዳሪነት አልነበረውም። ሌላው ዘመናዊ መንደሮች በገበሬው ተበታትኖ ከመኖር ወጥቶ በፕላን በታቀደ መንደርና መሰረተ ልማት በሚሟላበት ሁኔታ እንዲኖር ተደርጓል። የሞዴል አርሶ አደሮች መንደር መፍለቂያ በመሆን ሳይንሳዊ የግብርና ዘዴዎች መምረጥንና ማዳበሪያን በመጠቀም ምርታማነትን ያሳደጉ አርሶ አደሮች በብዛት የሚገኙባት ቀበሌ ነች የትኖራ ቀበሌ። ምንም እንኳ በወቅቱ የነበረው ርዕዮተ ዓለም ወይም ሶሻሊዝም የራሱ ፈተናዎች የነበሩበት ቢሆንም የኢትዮጵያን ግብርና ለማዘመን የተደረገ ትልቅ ሙከራ ነበር። ዛሬም ድረስ የትኖራ ተሞክሮ ለግብርና ኤክስቴንሽን ስራዎች እንደ ትልቅ ማጣቀሻ ሊወሰድ የሚችል የታሪክ አሻራ ነው።